Radiance Fest 2025 እንኳን ደህና መጣችሁ እዚህ አዲስ አበባ ኢንተርናሽናል ኮንቬንሽን ሴንተር በጣም አሪፍ ፕሮግራሞች አሉ ጤናችንን ውበታችንን ጉልበት ጥንካሬያችንን በደንብ እንድናድስ የበለጠ እንድናስብ አልቲሜት ኢነርጂያችን ላይ ነው ውበታችን ላይ እንድናደርስ የሚያደርሱንን ፕሮዳክቶች ሰርቪሶች ይዘን መተናል ከኤክስፐርቶች ጋር ደግሞ የተለያየ ፓነል ዲስከሽኖች አሉን የተወሰኑትን ጀመረናል እንግዲህ መጀመሪያ ላይ ከጂም ባሻገር ቢዮንድ ጂም ብለን አንድ ፓነል ዲስከሽን ነበረን ከዛ ደግሞ የስነ አእምሮ ጤና ብለን ደግሞ በጣም ኢንቲሜት የሆነ ፋየር ሳይድ ቻት ነበረን ስነ አእምሮ ላይ በደንብ አውርተናል ከባለሙያ ጋር አሁን ደግሞ እዚህ አጠገባችን ሰብለ ትገኛለች ሰብለ የሀያት ሬጀንሲ ሼፍ ነች እንግዲህ ሀያት ሬጀንሲ የኛ የዚህ ፓርቲኩላር ሆስፒታሊቲ ፓርትነር ብለን ከኛ ጋር እየሰሩ ነው ያሉት የሬጀንስ ፌስት ላይ ባለፈው ፓነል ምንድነው ሎንች ስናደርግም የተወሰነ አስቀምሰውን ነበር አሁን ደግሞ ለእናንተ ይዘውላችሁ መጥተዋል ለመሆኑ ቤታችን ምን አይነት የተፈጥሮ ጁሶችን አትክልቶችን ቀምመን ጁስ አድርገን ጤነኛ ነገር እናወጣለን እነዚህ ነገሮች ደግሞ እነዚህ መጠጦች ለየትኛው ይጠቅሙናል ለውበት ነው ለጥንካሬ ነው ለጤና ነው ቡስት ለማድረግ ኢሚኒቲያችንን ይሄን ሁሉ ቀምሞ አዘጋጅተውልናል ለሬዲየንስ ፌስት የተዘጋጀ ስፔሻል ጁስ አለ መድረኩን ለሰብለ ለቅላትና እሷ በደንብ ታብራራላችኋለች አመሰግናለሁ የመጣሁት ከሀያት ሪጀንሲ ነው ስሜ ሼፍ ሰብለ ይባላልው እዚህ የማቀርብላችሁ አሁን ኦርጋኒክ የሆኑ ጁሶችን ነው ለጤናችን በአሁን ሰዓት በጣም ተመራጭ የሆነ ኦርጋኒክ ጁሶች ናቸው ሁሉም ላይ ማር እንጠቀማለን ማር ያው ለብርታትም ለጤናም ለሁሉም ነገር ስለሚጠቅም ሁሉም ላይ ማር እንጠቀማለን ሀያት ሪጀንሲ እንደሚታወቀው ኦርጋኒክ የሆነ ማር ራሳችን ቀፈዋለን የንብ ቀፈዋለን ከዛ ነው የምንጠቀመውና ሌላ ምንም ያልተነካካ ኦርጋኒክ የሆነ ማሮች አሉን በሱ ነው የተሰሩት ሁሉም ነገሮች አንደኛው የመጀመሪያው ጁሳችን ካሮት ነው ቤዙ ማለት ነው ግሎ ይባላል ፍክት ይበሉ ለማለት ነው ካሮት ጁስ እንደሚታወቀው ፍክት ለማለት ብዙ ነገር ይጠቅመናል ቤዛችንን ካሮት እናረጋውና ጂንጀር አለን ሌመን አለን ሜንት አርገን እሱ ነው ሚክስ የምናረጋው እነሱ ሚክስ አርገን አይስ እንጨምርበታለን አይስ ካረግን በኋላ ማራችንን አርገን እናዋሃዳለን በደንብ እሱን ካዋሃድን በኋላ ለዳይጀሽንም ለመጠጣትም እንዲመቸን አንቦሃ እናረግበታለን እሱኛው በዚህ መልክ ሬዲ እናረጋዋለን ማለት ነው የመጀመሪያው እሱ ሲሆን ሁለተኛው ደግሞ አካሉን ይፈውሱ እንለዋለን እሱኛው ደግሞ ቤዙ ኦሬንጅ ነው ኦሬንጅ ቤዝ አርገን ሌመን አርገን ኦሬንጅ አርገን ሜንት እናረጋለን እሱ ላይ አይስ እናረጋለን አይስ አርገን አንቦሃ አርገን በማር ካዋሃድን በኋላ ጤናችንን ውስጣችን ጤና ሲሆነው ቆዳችንን ፊታችንም ሁሉ ነገራችን ቆንጆ የሚሆነው እሱን በማስመልከት ከውስጥ መጀመር ስላለብን ለውስጣችን ጥሩ የሆነ ገጽታ እንዲኖረን ይጠቅመናል ማለት ነው ሶስተኛው ጁሳችን ደግሞ የኩከምበር ነው ሂናንስ እንለዋለን ይዋቡ ለማለት ነው ማለት ኩከምበር ብዙ ጊዜ ለቆዳ በጣም ጠቃሚ የሆነ ነገር ነው ኩከምበር ቆዳችንንም እንቀባለን በመጠጣት በምግብ ደግሞ ሲሆን የበለጠ ፍክት ስለሚያረገን ይዋቡ እንለዋለን ይሄኛውም እንደተለመደው ማር አለው ቤዛችንን ኩከምበር አድርገን ማን እንጨምራለን ጂንጀር አለው ሌመን አለው እሱን ካዋሃድን በኋላ ሜንታችንን እንጨምራለን እሱ ላይ አይስ አካተን እናዋሃዳለን ከአይሱ ጋር ካዋሃድን በኋላ መጨረሻ ላይ አንቦሃችንን እናረጋለን እነዚህ ሶስቱ ጁሶች በጣም ለጤና ጠቃሚ ናቸው በመጀመሪያው ዙርም ስናዘጋጀው ብዙ ጥሩ አስተያየቶችን አግኝተናል በቀላሉ ሁሉም ነገር ቤታችን ውስጥ የሚገኙ ነገሮች ናቸው ለኛ ለውበታችን ለቆዳችን ማማር በጣም ጠቃሚ ስለሆነ ሁላችሁም እንድትጠቀሙት እንመክራለን እናመሰግናለን Thank you so much በጣም እናመሰግናለን እንግዲህ ሼፍ ሰብለን ሞር ማውራት የምትፈልጉ ከሆነ ይሄው ካጠገባችን የሀያት ሬጀንሲ setting አለ እዛ ልታገኙ አትችላላችሁ ጥያቄ ያላችሁ
ይቻላል በደንብ በሉ መጠጣት መቅመስ ይቻላል ሞር ማወቅ የምትፈልጉ ከሆነ ታገኙታላችሁ እኔ ግን ጥያቄ አለኝ እሺ አሁን ብዙ ጊዜ እነዚህ አይነት ነገሮችን ስናዘጋጅ ቤታችን ውስጥ የተለያዩ ኢንግሪዲየንቶችን መጨመር ልንፈልግ እንችላለን ከየትኛው ጋር ማን ይሄዳል የሚለውን በምን እናውቃለን አሁን እዚህ ላይ ማለት ነው ዝንጅብልና ሌመኑን ሁሉም ላይ አልተጠቀምነው ኦሬንጁ ላይ አልተጠቀምነው ምክንያቱም ኦሬንጁ ሳውር አይደለ ሌመን አለው ኦሬንጅ አለው ጂንጀር ከጨመርንበት ሌላ የጨጓራ ችግር ስለሚፈጥር ማለት ይከብዳል ስለዚህ ከጂንጀሩ ውጪ ጂንጀሩን እንደ ሁኔታው ያየን ነው የምንጠቀመው ሜንቱንም ኩከምበሩንም ካሮቱንም በሌሎቹ ሚክስ ማድረግ በደንብ እንችላለን ኦሬንጁ ላይ ሲትረሱ እንዳይበዛ እንዳንቃጠል ጂንጀር እንቀንስበታለን ሌላውን ግን ሁሉንም እንችላለን ኦኬ ጥያቄ ካላችሁ ይሄው እሺ Thank you so much እንግዲህ ቅመሱ አጣጥሙ ጤናችሁን ጠብቁ ጤና ውበት እና ጥንካሬ ብርታት አለው ምክንያቱም ብርታት እንግዲህ ሬዲየንስ ፌስትን ያዘጋጀነው ሁለንተናዊ የሆነ ጤና እንዴት እናገኛለን ነው የቆዳ ጤና አለ የኢነርጂ ጤና አለ ሜንታል ሄልዝ አለ ኢሞሽን ኤን ሁሉ ነገር ከምንበላውም ከምንቀባውም ከእንቅስቃሴም ከምኑም ስለሆነ ይሄው እንግዲህ ጁሱን በተመለከተ ሀያት ሬጀንሲን እዚሁ ታገኟቸዋላችሁ Thank you so much መቅመስም ትችላላችሁ እናመሰግናለን